ሰላም ጤና ይስጥልን። በአገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። የቀድሞ የትግራይ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በመቀሌ ከሚገኘው መኖሪያ ቤታቸው መሰወራቸው ተሰማ። የድሮን ጥቃት በአባይ ገዳም፣ አስቄጤስ አቡነ አረጋዊ እና ቅድስት አርሴማ አንድነት ገዳም የ4 ዓመት ህፃን ልጅ በማገት 5 ሚሊዮን ብር የጠየቁ ባልና ሚስት በጽኑ እስራት ተቀጡ። በቱሪስቶች ላይ በቅርቡ በተጨመረው አላግባብ ዋጋ ዙሪያ የላሊበላ ቱሪዝም መግለጫ አውጥቷል። ትራምፕ በናይጄሪያ ክርስቲያኖች ላይ የሚፈጸሙ ጥቃቶችን ለማስቆም የተደረገው ጥረት አደነቁ። ጄኔራል ታደሰ ወረደ ወዴት ተሰወሩ? የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በመቀሌ ከሚገኘው መኖሪያ ቤታቸው መሰወራቸው ተሰማ። እስከ ማክሰኞ ጠዋት ድረስ መኖሪያ ቤታቸውን በከፍተኛ ሁኔታ የሚጠበቅና በጥበቃ ተሽከርካሪዎች የተከበበ የነበረ ቢሆንም ከማክሰኞ ምሽት ጀምሮ ግን አብረዋቸው የነበሩ ጥበቃዎች ሰራተኞች በአካባቢ ሙሉ በሙሉ ጠፍተዋል። ጄኔራል ከጥቂት ቀናት በፊት ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር እንዳይገናኙ በትግራይ ጸጥታ ቢሮ ተከልክለው እንደነበርና ቤተሰቦቻቸውን ስለ ደህንነታቸው ስጋት አድሮባቸው እንደነበር ይታወቃል። ጄኔራል ታደሰ ወረደ በፌዴራል መንግስት ዳግም በተሾመው በጥቂት ቀናት ውስጥ በህወሓት በኃላፊነታቸው መነሳታቸው የሚታወስ ነው። ከኃላፊነታቸው ከመነሳታቸውን በፊት ጊዜያዊ አስተዳደሩን በኃይል ለመገልበጥ የሚደረግ ማንኛውም ሙከራ ክልሉን ወደ አዲስ ጦርነት እንደሚያስገባ አስጠንቅቀው ነበር። በአሁኑ ወቅት በህወሓትና በፌዴራል መንግስት መካከል ያለው የፖለቲካ ውጥረት በጨመረበት ሁኔታ የጄኔራሉ ከአካባቢ መሰወር በትግራይ ክልል አዲስ የጸጥታ ስጋት ደቅነዋል። በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ በሚገኘው አባይ ገዳም፣ አስቄጤስ አቡነ አረጋዊና ቅድስት አርሴማ አንድነት ገዳም ላይ ሐምሌ 15 ቀን 2018 ዓ.ም ተፈጸመ በተባለ የድሮን ጥቃት የሁለት መነኩሴያት ህይወት ማለፉን የገዳሙ አበምኔትና የወረዳው ቤተ ክህነቱ ኃላፊ ተናገሩ። ከ10 በላይ መነኩሳት ላይ ደግሞ ቀላልና ከባድ አካል ጉዳት መድረሱንም ገልጸዋል። አደጋው በሴቶች መነኮሳት በዓት ላይ መድረሱን አበምኔቱ ገልጸዋል። በጥቃት 14 ሰዎች ጉዳት እንደደረሰባቸው የገዳሙ አስተዳዳሪ አባ ኤልያስ ተሻገር ለዶቼ ቬለ ተናግረዋል። በሰው ህይወት ላይ 2 እናቶች አንዷ ወዲያውኑ ቀጥታ በሰዓቱ እዚያው ላይ ነፍሳቸው ከስጋቸው ሲለይ፣ ሌላኛው እናት እዚያ ወደ መካነ ሰላም ሆስፒታል ይዘናቸው እንደመጣን ልንደርስ መቅደላን እልፍ ብለን የሆነች ሰኞ ገበያ የሚሏት አካባቢ አለች። እዚያ ላይ እንደደረሰ ነፍሳቸው ከስጋቸው ተለየ። የተቆራረጠ ሰውነት ያላቸው 6 ናቸው። ጠቅላላ ጉዳቱ የደረሰው በ14 ሰው ላይ ነው። አደጋው በደረሰበት ስፍራ ነበርኩ ያሉ እማሆይ ወለተ ማርያም የክረምት እህል በማዘጋጀት ላይ በነበሩ መነኮሳት ላይ አደጋው መድረሱን ለዶቼ ቬለ ተናግረዋል። የቦረና ወረዳ ቤተ ክህነት ኃላፊ ሊቀ ካህናት ቀሲስ እንዳለ ሰማኝ አደጋው ከተከሰተ በኋላ በወረዳው አስተዳደር የተሽከርካሪ ድጋፍ ቁስለኞችን ወደ ሆስፒታል መውሰድ ተችሏል ተብሏል። ከፍተኛ ጉዳት 2 የደረሰባቸው ነበሩ። አንዱ አስቸኳይ ስለሆነ ሪፈራል ሆስፒታል ደሴ ያው ሄደዋል። የወረዳው መንግስት እንግዲህ ያው ቁስለኞችን ወደ ሆስፒታል እንዲያመጡ ፍቃድ እንሰጣለን፣ ትራንስፖርት ጠይቃችሁ እናግዛችኋለን፣ አምጡና ሕክምና አስገቧቸው ብለው በዛ መሰረት አምጥተን ሕክምና አስገብተናል። በአደጋው የገዳሙ ቤተ እግዚአብሔር ጨምሮ በርካታ ቤቶች ጉዳት ደርሶባቸዋል ያሉት መነኮሳቱ የሚጠቀሙበት የውሃ መስመርም መጎዳቱን ተናግረዋል። በቱሪስቶች ላይ በቅርቡ በተጨመረው አላግባብ ዋጋ ዙሪያ የላሊበላ ቱሪዝም መግለጫ አውጥቷል። የቅዱስ ላሊበላና የሌሎች ቱሪስት መዳረሻዎችን መልካም ስም የሚያጎድፍ ተግባር በሚፈጽሙ ግለሰቦች ላይ የተጠናከረ የእርምት እርምጃ ይወሰዳል። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ክልሉ ያለውን እምቅ የቱሪዝም ሀብት በአግባቡ አልምቶ ከዘርፉ ከሚገኘው ጠቀሜታ ለማሳደግ በርካታ ተግባራትን ለማከናወን ላይ ነው። የተያዘው በጀት ዓመት ሆነ መዳረሻዎች የውጭና የሀገር ውስጥ ቱሪስቶችን ለማስተናገድ እንዲችሉ መሰረተ ልማት እንዲያሟላላቸው፣ ቅርጾች እንዲጠገኑ፣ አገልግሎት ሰጪ ተቋማት ደረጃውን የጠበቀ አገልግሎት እንዲሰጡ፣ ምቹና ሰላማዊ ጉብኝት ስርዓት እንዲሰፍን በእቅድ ተይዞ እየተሰራበት ይገኛል። የቱሪዝም አቅጣጫዎች ለኮቪድ ወረርሽኝ በኋላ ከፍተኛ ሁኔታ እድገት እያስመዘገበና ማህበረሰቡ ከዘርፉ የሚያገኘው ጠቀሜታ እየጨመረ ቢሆንም በአንዳንድ በቱሪስት መዳረሻ ቦታዎች ቱሪስቶችን ለማዋከብና የተጋነነ የአገልግሎት ዋጋ ጭማሪ እያስተዋለ መሆኑን ለማወቅ ተችሏል።
በዚህ ምክንያት በቅርቡ በዓላማ ከቀዳሚ ምርጥ 5 የቱሪስት መዳረሻዎች መካከል ሆነው የተመረጡት የቅዱስ ላሊበላ ውቅር አብያተ ክርስቲያናት ስም የሚያጎድፍና የክልሉ መረጃዎችን የማይገልጹ ይዘቶችን በማህበራዊ ሚዲያ ሲሰራጩ ተስተውለዋል። ለአብነትም በአዘርባይጃናዊው የጉዞ ይዘት ፈጣሪ ዴቪድ አኩዳዛ ላይ የደረሰው የተጋነነ የዋጋ ጭማሪ መጥቀስ ይቻላል። በዕለቱ የተከሰተውን ነገር ከይዘት ፈጣሪው ጋር በመነጋገር መግባባት ላይ የተደረሰ ቢሆንም ጉዳዩን በቀላሉ ማየት አስፈላጊ ሆኖ ስላልተገኘ በአጥፊዎች ላይ የእርምት እርምጃ እንዲወሰድ ተደርጓል። ከዚህ በኋላም በመነቃቃት ላይ የሚገኘውን የቱሪዝም እንቅስቃሴ አሉታዊ ጫና የሚያሳድሩ በቱሪስቶች ላይ አላስፈላጊ ወከባ የሚፈጥሩ የተጋነነ የአገልግሎት ዋጋ የሚጠየቁና ስለ መዳረሻዎች የተሳሳተ መረጃ በሚያስተላልፉ አካላት ላይ ግለሰቦች ላይ የተጠናከረ እርምጃ እንደሚወስድ ለማሳወቅ እንወዳለን። የ4 ዓመት ህፃን ልጅ በማገት 5 ሚሊዮን ብር የጠየቁ ባልና ሚስት በጽኑ እስራት ተቀጡ። ወንጀሉ የተፈጸመው ነሐሴ 12 ቀን 2017 ዓመተ ምህረት ከጠዋቱ 3 ሰዓት በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ልዩ ቦታው በቀጠና 4 እየተባለ ከሚጠራው አካባቢ ነው። ተጠርጣሪው መታደል ታደሰ ነሐሴ 2 ቀን 2017 ዓመተ ምህረት በ4000 ብር የወር ደሞዝ በቤት ሰራተኝነት በአቶ መልካሙ ረዳቴ እና በወይዘሮ ጥጋቤ ጌታው መኖሪያ ቤት ትቀጠራለች። ግለሰቧ የተቀጠረችው በ10ኛ ቀን የቀጣሪዎቿን ወደ ስራ መሄድ እንዳጋጣሚ በመጠቀም የ4 ዓመት ዕድሜ ያለውን ህፃን ዮሴፍ መልካሙን ቺፕስ ልግዛል በማለት ይዛው ትሰወራለች። የህፃኑ ወላጆች ስራ ውለው ወደ ቤታቸው ሲገቡ ልጃቸውን እና የቀጠሯትን የቤት ሰራተኛ ከቤት ያጧቸዋል። የቤት ሰራተኞችም የትዳር አጋር የሆነው ግለሰብ ወደ ህፃኑ ወላጅ አባት ስልክ በመደወል ልጅህን አግኝተነዋል፣ 5 ሚሊዮን ብር አምጣ ብሎ ስልኩን ይዘጋል። የልጃቸው መታገት ተደውሎ የተነገራቸው ወላጅ እናት አባት በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ያመለክታሉ። የአዲስ አበባ ፖሊስ ባከናወነው ጠንካራ ክትትል የቤት ሰራተኛዋን መታደል ታደሰ ከትዳር አጋሯ መሰረት አየለ ጋር በመሆን ወደ ሰሜን ሸዋ ዞን ደብረ ብርሃን ከተማ ጫጫ ክፍለ ከተማ ህፃኑን እንደወሰዱት ይደርስበታል። ከደብረ ብርሃን ከተማ ፖሊስ ጋር በመተባበር ሁለቱም ተጠርጣሪዎች ቤት ተከራይተው ልጁን ካስቀመጡት ነሐሴ 17 ቀን 2017 ዓ.ም በቁጥጥር ስር በመዋል ታግቶ የነበረውን ህፃን ዮሴፍ መልካሙ ከነሙሉ ጤንነቱ ለወላጆቹ ለማስረከብ በተጠርጣሪዎች ላይ ምርመራን ቀጥላል። ፖሊስ የምርመራ መዝገቡን በማደራጀትና በማጠናቀቅ ለሚመለከተው የፍትህ አካል በመላክ እንዲመሰረት አድርጓል። ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት ተከሳሾችን ጥፋተኛ ሆኖ በማግኘቱ አንደኛ ተከሳሽ መታደል ታደሰ በ8 ዓመት ከ4 ወር፣ ሁለተኛ ተከሳሽ መሰረት አየለ ደግሞ በ7 ዓመት ከ9 ወር ጽኑ እስራት እንዲቀጡ ውሳኔ ያስተላልፎባቸዋል። ትራምፕ በናይጄሪያ ክርስቲያኖች ላይ የሚፈጸሙ ጥቃቶችን ለማስቆም የተደረገውን ጥረት አደነቁ። በአሜሪካ ፕሬዝዳንት ዶናልድ ትራምፕ የናይጄሪያው ፕሬዝዳንት ቦላ ቲኑቡ በሀገሪቱ በክርስቲያኖች ላይ የሚፈጸሙ ጥቃቶችን ለማስቆም የሚወስዱትን እርምጃና ያሳዩትን አመራር ማሞገሳቸው ተገለጸ። ይህ የተሰማው ከናይጄሪያ ፕሬዝዳንት ጽሕፈት ቤት በወጣ ደብዳቤ ሲሆን የትራምፕ ሙገሳ ባለፈው ዓመት መጨረሻ ላይ በናይጄሪያ የሚገኙ ክርስቲያኖች አስመልክቶ ካሰሙት ጠንካራ ማስፈራሪያ አንጻር ሲታይ የአቋም ለውጥ መኖሩን ያሳያል ተብሏል። ፕሬዝዳንት ትራምፕ በደብዳቤያቸው ፕሬዝዳንት ቦላ ቲኑቡ የናይጄሪያ ሕዝብ ወክለው ላሳዩት ቆራጥ አመራር አድናቆታቸውን የገለጹ ሲሆን በክርስቲያን ማህበረሰቦች ላይ ተጽዕኖ እያሳደረ ያለው ጥቃት ለመፍታት ባደረጉት ጥረት ምስጋና አቅርበዋል። አክለውም ከአሸባሪዎች ጋር በሚደረገው ትግል ከእናንተ ጋር መቆምና የናይጄሪያ ፌዴራላዊ ሪፐብሊክ የበለጠ ጠንካራ የበለጸገ ማድረግ እውነተኛ ክብር ነው ብለዋል። ባለፈው ህዳር ወር ትራምፕ በናይጄሪያ መንግስት ክርስቲያኖች ከባድ ጥቃት በመጠበቅ በኩል ኃላፊነትን አልተወጣም ሲሉ በመክሰስ በሀገሪቱ ለሚሰጠው እርዳታ ለማቋረጥና ወታደራዊ እርምጃ ሊወሰድ እንደሚችሉ ማስፈራራታቸው ይታወሳል። የአሁኑ ወቅት አድናቆት ደብዳቤ በአቡጃና በዋሽንግተን መካከል ያለውን ግንኙነት መሻሻሉን የሚያመለክት መሆኑን ጠቅሷል። ናይጄሪያ በወቅቱ የቀረበባትን ክስ ውድቅ ማድረጓ የሚታወስ ሲሆን የጸጥታ ችግር የሁሉም እምነት ተከታዮች ላይ ተጽዕኖ እንደሚያሳድር ገልጻ ነበር። እንደ ናይጄሪያ ፕሬዝዳንት ጽሕፈት ቤት ገለጻ ሁለቱ ሀገራት ባለፈው ዓመት በአሸባሪዎች ቡድኖች ላይ ስላለ መረጃ መለዋወጥ ስልጣንና የጋራ ዘመቻዎች ለማስፋት የሚያስችል የጋራ ጸጥታ ስራ ቡድን አቋቁመዋል። እንደ ናይጄሪያ ፕሬዝዳንት ጽሕፈት ቤት ገለጻ ሁለቱ ሀገራት ባለፈው ዓመት በአሸባሪ ቡድኖች ላይ ስላለ መረጃ መለዋወጥ ስልጣንና የጋራ ዘመቻዎችን ለማስፋት የሚያስችል የጋራ የጸጥታ ስራ ቡድን አቋቁመዋል። ይህ ደብዳቤ ይፋ የሆነው የአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስቴር ፍራንክ ጋርሻ
ጸጥታ ትብብሩን ለማጠናከር የሚደረጉ ውይይቶች ላይ ለመሳተፍ አቡጃን ከጎበኙ ከጥቂት ቀናት በኋላ ነው።